ሰላም እንዴት ናችሁ? ዛሬም እንግዲህ እሁዴ ጨጨብሳ ደገምኩት። ምክንያቱም እህቴ አሰራሩን አሳይኝ እየጓጉልብኝ ስለሆነ አለች ማለት ነው። ስለዚህ እኔ ደግሞ እንዴት እንዳቦካሁት ይኸው ላሳያችሁ። መጀመሪያ ዱቄቱን ጨው ጨመርኩበት በቀዝቃዛ ውሃ በወፍራሙ እንደ ሊጥ የዳቦ ሊጥ እንደምናቦካው በወፍራሙ ያቦካሁት። መጀመሪያ ዱቄቱን በደንብ አድርገን በወፍራሙ ካዋህድ ነው በኋላ ትንሽ ውሃ ጠብ እያደረግን እንደዚህ እየመታን በእጃችን እናቀጥነዋል። ምክንያቱም የጓጎለው ነገር ምንድነው ብዙ እንዳይጓጉልብን ማለት ነው። እና እንደዚህ እንግዲህ በጣም ትከሻ ያማል። በነገራችን ላይ እንደዚህ ስመታው ደከመኝ ነው የምላችሁ። ከእቃው ጋር እንደዚህ ከሳህኑ ጋራ በደንብ አድርጋችሁ እሽት ነው የምታረጉት። እሺ አሁን እንደዚህ ጋር ስመታው ከሳህኑ ጋር በሳህኑ እያዋህድኩት እየመታሁት ነው ማለት ነውና በዚህ መልክ እንመታዋለን። ወፈር ካለብን ሊጡ ደግሞ የተወሰነ ውሃ እየጨመርን እየመታን ውሃውን ካዋህድ ነው በኋላ ድጋሚ ከወፈረ ድጋሚ ትንሽ ውሃ ጨመር እያደረግን ብዙም ማናቅጥ ነው ማለት ነው። ወፈር ያለ ሊጥ ስለሆነ ወፈር ያለ ቂጣ ስለሆነ የምንጋግረው ማለት ነው። እኔ ወፈር ያለ ነው የተመቸኝ። ወፍራሙ ነው። ደረቁ ሲሆን ምንድነው እንትን ይላል ስትበሉት ጥርስ ያማል፣ ይደክማል። እንዲህ ሲሆን ግን ለስላሳ ነው፣ ሶፍት ነው የሚሆነው። ተመችቶኛል። እኔ በጣም ወድጄዋለሁ። የዛሬውን በጣም አሪፍ ነበር። አያችሁት? ሊጡ ጥቃቅንዬ ጓጎል ሊኖረው ይችላል። ከቻለን በእጃችን እንደዚህ እናደርገው፣ አሁን እንደማደርገው እኔ ማለት ነው። ካልሆነም ግን እንትን አይልም፣ ስትጋግሩት ይጠፋል። ምንም እንትን የለው ማለት ነው። ኦልሬዲ በደንብ ተዋህዶልኛል። እንዳይሽ ነው እህቴ። እንግዲህ በዚህ መልክ ነው እንትን ያልኩትኝ። ከዛ በኋላ እኔ ኦልሬዲ 2 ቂጣ ነው የጋገርኩት። የመጀመሪያው ስላላሳየኋችሁ ነው። ይሄ ሁለተኛው ነው ማለት ነው። በዚህ መልክ ወፈር አድርጌ ነው የጋገርኩትኝ። ከዛ በኋላ እንግዲህ አወጣሁት። ቀዝቀዝ እስከሚልልኝ ድረስ ደግሞ መቀላቅለው እንግዲህ ዘይት፣ እኔ የወይራ ዘይት ነው የተጠቀምኩት። ጣዕሙ በጣም ደስ ይላል። ከኖርማል ዘይቱ ለጤናም የወይራ ዘይት ይሻላል ማለት ነው። ከዛ ጨውና በርበሬ ነው የተጠቀምኩትኝ። ከዛ በኋላ ቅጣይ እንግዲህ እንዳያችሁት ፍትስትስ አድርጌ እንደዚህ ጨማምሬ ሽታ አደረግኩት። ከዛ በኋላ ሰሊጥ ነው እንግዲህ ላዩ ላይ ወይ ደግሞ ሴም ላዩ ላይ በተንኩበት። ከዛ በኋላ ማር አፈሰስኩበት። እንግዲህ ትላንት እንደሰራሁት ማለት ነው። በጣም ወድጃለሁ። የዛሬ ራሱ እጅግ በጣም እንጆ አድርጌ ነው የበላሁትኝ። ለማንኛውም እናንተም ሰርታችሁ ብሉ፣ ይመቻችሁ። እንግዲህ ተመችቶኛል። ጨጨብሳ በእውነት ወድጄዋለሁ። እሁዴንም እንግዲህ በዚህ መልክ ጀምር ያለው ማለት ነው። እውነት ለመናገር የዛሬ እሁድ ምንም እሁድ እየመሰለኝ አይደለም። ሰዎች ሰሞኑን እረፍት አብዝተዋልና የሆነ እንዴት ነው እረፍት ሲበዛ የእረፍት ቀናቶች ይጠፋባቸዋልና ብቻ ደስ ብሎኛል። ለማንኛውም ወዳችኋለሁ። ባይ